ሁሉም ነገር ላይ ግን የእግዚአብሔር እጁ ሲገባ ታሪክ ይቀየራል፣ ህይወት ይለወጣል። ስለዚህ ጭንቀትን ሁሉ ለኔ ስጡኝ ነው የሚለው እግዚአብሔር። በእኛ እምነት እንግዲህ ይሄ ነው። መስራት አለብን፣ መጸለይ አለብን፣ ነገሮች ሁሉ መልካም ይሆናሉና ከጭንቀት ምንድነው ከእግዚአብሔር ጋር ባለ ጥንቅ ግንኙነት ነው። በእኛ ጸሎት፣ ስግደት የሰውን አይምሮና ልቡናውን መልካም ያደርጋሉ። ከዛ ደግሞ ሰዎች በእግራቸው ትንሽ መሄድ ዝም ብሎ ቁጭ የሚሉ ሰዎች በእግራቸው መንቀሳቀስ ይኖርባቸዋል፣ መሄድ ይኖርባቸዋል። የእግዚአብሔር ነገር ማሰብ ይኖራል። ለሰዎች መልካም ነገር ያስባሉ። አንዱ ትልቁ ነገር ከእግዚአብሔር ጋር ጠንካራ ግንኙነት መፍጠር ነው። ብዙ እኮ አይፈልግም፣ ትንሽ ጸሎት ነው። ግድፍልና ከላይ ለእግዚአብሔር ሐሳብን ሁሉ ለእግዚአብሔር ስጥ እሱ ያከናውንልሃል የሚል ነገር አለ። ቅድም ያልኩሽ ነው። የሰማይ ወፎች ይበራሉ፣ እንሰራለን፣ ግን ጎተራ የላቸውም፣ ምን የላቸውም፣ ያኖራቸዋል። አሁን በጣም ብዙ ወጣት መድኃኒት ይወስዳል የሜንታል ኢልነስ። ምክንያቱም እየበዛ ነው የመጣው የሚታየው ነገር የሚያደርገው ነገር ሁሉ